ሁለተኛ ደሞዝሽን የዚህ ወር የምታገኝ ይመስሎሻል? እሺ ስሚ አንቺ ያለሽ በቃ እዚህ ቤት ምንም መቃ አይገዛም። ጭራሽ ፔርሙዙንም ሰበርሽው። ሁለተኛ ደሞዝሽን የዚህ ወር የምታገኝ ይመስሎሻል? እሺ እትዬ በጣም ይቅርታ ሳላየው እኮ ልጆቹ አንስተውብኝ ነው። ጭራሽ መልስ ሰጪኛለሽ እንዴ? ጠፊ ካጠገቤ ማለት ነበር ይሆንሽ አስኮናይ ቃሌን ሰደድኩት ኢላሂ አዎ ቤት ነኝ ዛሬው ምላሽ ሰጪነ አተወኝ እኔ ለነፍሴ በቃ ስመጣ ደውልኝሽ። እኔ የምልሽ አጋዥሽ ስጋ አትወድም ነው? ትናንት በግ ታርዶ ሽሮ የምትበላው ምን ለማለት ፈልገህ ነው? ጭራሽ እኔ የምበላውን እያበላው እኩል እንዳኖራት ነው እንዴ የምፈልገው? ሽሮም ከበላች በቂዋ ነው። ቀልደኛ እንዴት እንደዚህ ትያለሽ አንቺ? እንዴ ትናንትሽን አስታውሽ እንጂ ትናንት እኔና አንቺ ስንገናኝ እኔ ዘበኛ ሆኜ የምሰራበት ቤት አንቺ ተመላላሽ እየመጣች ጽዳት ሰራ ነበር እንዴ ተገናኘ ነው? እሱማ ልክ ነህ። እንዴት እንደዚህ ታስቢያለሽ? አረ ተይ እንጂ የተሰጠሽን ጸጋማ በመስጠት አመስግኚው እንጂ። እልም ያለ እንደህ አልነበርንም። የነጣን የገረጣን ድሆች አልነበርንም። የእውቀት ድሃ፣ የስነ ምግባር ድሃ፣ የዒልም ድሃ፣ የሀብት ድሃ፣ የብዙ ነገሮች ድሃ አልነበርንም። የሞላለት ቅንጣት ጉድለት የማያውቀው ጌታ አላበለጸገም፣ አልረዳንም። ከሀብት ማማ ላይ አላቆናጠጥ